ሶኒ ትክክል እኔ ሙባረክን አይደለም ሙባረክ ሙሰማን ዘመነ ካሴ ቢመጣ አብሬው ፎቶ የመነሳት መብታለኝ ጃልመሮ ቢመጣ አብሬው ፎቶ የመነሳት መብታለኝ አብሬው የመብላትም የመጠጣ የመቀበልም መብታለኝ ቢኮዝ ያ ሰው በህጋዊ መንገድ ነው በፕሌን ነው መጥቶ የገባው በጫካ ወይም በባህር አይደለም ገባካ አንድ ሰው ሲመጣ አብሬው ስለበለ አብሬው ስለጠጣ ስሜት ያጠፉ ነው እዛ ጋር እነ ጆከር እኔ ከትላንት ጀምሬ ስራዬን ፈትቼ ሁሉ ነገሬን ትቼ ስለዚህ ልጅ ስቆረቆር እሺ በማይታይ ሰው ምን እናርግ እስቲ ነገር የኛ ልጆች ገልብጦ የሰደቡኝ ነው አማራን አገዝክ እኔ ለጠይቀኝ አንድ ነገር መልስልኝ እየሰደቡኝ ነው ይሄን የሚያክል ዋጋ እየከፈለን ስራችንን ፈተን እነሱ ግን ይሄን መልስልኛል ምንም ይደርስ ነገር የለም ይሄን ሁሉ ድካም ለማበላሸት ይሄን ማድረግ ምን የሚሉት ነው እኔ እሺ መልስልኝ ጥያቄ ጆከር ጋር ቪዲዮ ገብተህ ያ ፖሊስ ስቴሽን ነው ያሉት ሙባረክ እዚህ አይደለም ያለው መጣ ሄደ እኔ ለጠይቃ አንዴ ክያ ቲቱም ማይታይ ልጅ ምን ማድረግ እንችላለን ንገረኝ እስቲ ንገረኝ ኖ አሁን እዛ ጋር ያሉት የሱን ሐሳብ ተቀብሎ ፖሊስ ስቴሽን የሚሄዱት የኔም ቪዲዮ ወስዶ የሚሄዱት ምን አሁን ነገሩን ለማባባስ ነው ልጁ ይዘው ቢሄዱ ያ በእናታቁም ዮኒ አንድ ነገር ልንገርህ ቢገርም ነው ወላሂ ዮኒ አንድ ሐሳብ ልስጥህ ለኪያም ላንተም ማለት ነው ሚውት ያዙልኝ አንዴ እንጂ አስሊም አለ ይሉም አለ ሰቦና ጃልብሳም አሉ ሁላችንም አለን አንድ ነገር ላይ እንስማማ ከተቻለ ማለት ነው ሁለቱም የአማራ ልጅ ነን የልጁ ደም ነው እንትን ያለን የልጁ ህይወት ነው ይበልጥልን ካሉ አሁን የአማራ ልጆች ሄዳችሁ አዘጉ ይሄን ነገር ሳልገባበት እንደኔ እንደ ሙባረክ ማለት ነው እኔ ዮኒ አንድ ነገር ልንገርህ አሜሪካ ነው ያለው ህግ አለ አሜሪካ ላይ ክሪሚናል ወይ ደግሞ አንድ ወንጀል ይሄን የሚያክል ግዙፍ ወንጀል ከሰራክ ከአሜሪካ እንደምትወሰድ እርግጠኛ ነኝ ግን በውሸት ድፍን ኦሮሞ ሁሉም ተነስቶ አንተን ምንም ማንቀሳቀስ እንደማይችሉ አንተም እኔም እናቃለን ያለ መረጃ ማለት ነው ገባ ያለ መረጃ ሁሉም ሰው ተሰብስቦ ቢጮህብኝ እኔ አልፈራም ለምን እንደው አልፈራም ታውቃለህ ጀግናውኝ ሳይሆን እጄ ንጹህ ከሆነ የሚያስፈራኝ ነገር የለም ማለት ነው በመረጃ ነው ሁሉም ነገር እንጂ በጩኸትና በምን ያለም እውነትም የአማራ ልጆች እኔ አማራ ነኝ አሁን ለምሳሌ ክያ አንተ ብቻ አይደለም ፎቶ እየሄደ ያለው የኔ ነው ይውሰዱ ችግር የለውም እንደዛም ሆኖት ግን ልጁ ይትረፍ የሚለው ሆዳችን ውስጥ ከሆዳችሁ መምጣት አለበት እንጂ በአፋችን ብቻ አይደለም አሁንም እዚህ ያለ ነው ልጁ መትረፍ አለበት እነሱ ከዚህ ከዮኒ ከጨረሰ በኋላ ወይ ደግሞ እዚህ ቤት ካለቀ በኋላ ልጆቹ መጥቶ ከጨረስን በኋላ የፈለጉትን ነገር ትላንትና እንደዚህ አድርጎ ነበር ብሎ ባላቸው መረጃ ይክሰሱ አይክሰሱ አላልኩም እኔ ልጁ ከወጣ በኋላ ቁማር ልጁን አስይዘን አይደለም ምንካሰሰው ፖለቲካ ምን ሰራው ልጁ ከወጣ በኋላ ይቅጠሩ ንገሯቸው ሄዳችሁ ዝጉልንና ልጁን ከተቀበልን በኋላ ባሉና እናንተ ያው ዮኒ ነገ ከከሰሰኝ ችግር የለውም እኔ መጥቼ እዚህ ተቀምጬ ምንድነው ከኔም ፈልገው ብዬ በመነጋገር ማምንሰው ነኝ ግን የምስኪን ለናቱ ይሄ ልጅ እኮ ይሄኔ አንድ ልጅ ሊሆን ይችላል ለናቱ አንድ ሊሆን ይችላል እናቱ ታማሚ ልትሆን ትችላለች ብዙ እናቶቻችን ታማሚ ናቸው በሽተኛ ናቸው ልጁን ካስወጣን በኋላ ጆከርም ከፈለገኝ ሌላ ሰውም ከፈለገኝ እኔ ያለው ትጅብት ነው እየደበቅኩ አይደለም ራሴን ዱባይ አይደለሁም ገባችሁ አልደብቅም ግን ልጁን ካተረፍን በኋላ የሚፈልገኝ አካል ትናንትና እንደዚህ አድርጎ ነበር አስደርጓል ብሎ በመረጃው ይክሰሰኝ ለምን ውሸት ያስፈልጋል አሁን እኔ ቢያዝ እውነት ይሄ ልጅ የዚህ ልጅ ነገር ውስጥ ከሌለው ሊለቀቅ ይችላል ይሄ ልጅ ማሰብ ጥሩ ነው ገባችሁ ይዞ ያለው አካል ሌላ ዮኒ ቢያዝ አስሊ ቢያዝ ይሄ ልጅ ይወጣል ብለን ካሰብን እኮ እኔ ራሴ ፖሊስ ጣቢያ ሄዳለሁ ልጁ ይውጣ እውነቱን ልንገራችሁ እኔ ሂጄ ለፖሊስ እጄን ሰጣለሁ ልጁ ይውጣ አሁንም ቢሆን ነገም መካሰስ እንችላለን ትላንትና እንደዚህ አድርጎ ነበር ሙባረክ ብላችሁ ባላችሁ መረጃ ክሰሱኝ አትክሰሱኝ አላልኩም ክሰሱኝ ህግ ይፋረደን ችግር የለውም አሁን ግን ልጆች ምን ይያሉ ነው ዮኒዬ ለንገር ለምን አነሳ እንዳትለኝ አጀንዳ ለመቀየርክ እንዳትለኝ አንደኛ ሼር ያደረጉልኝ ጽሁፉን ማየት ይችላል አንድ በል ውጣ ከዛ ውጣ እነሱ እንደዚህ ያደረጉ ምንድነው እዛ ምትለማመጠው ይሄው ቪዲዮ እዛ እንደዚህ ያሉ ተንኮል በወንድሞቻችን ላይ ፎቶ ያመጡ አሜሪካ ላይ ነው ያለው ዱባይ ላይ ነው ያለው
እንደዛ ነው ያለው እያሉ እናንተ እዛ የምትለምኑን ነገር ምንድን ነው? እኛ ሰውን እየለመን አይደለም፣ ህይወትና ትርፍ ነው። አሁንም ቢሆን ለወጣ ሳይሆን ወይ ሰውን ላስፈራራ ሳይሆን ይሄ ልጅ እንቀበል አብረን፣ ለእናቱ ይኑርላት፣ ምንም ባይጠቅመንም። ስንት ጀግና ትናንትና ስንት ጀግና እየሞተ ነው። ግደሉት እባካችሁ እያሉ እየወረዱ ነበር ማለት ነው ትናንትና። ሪከርድ አለኝ። ጆከርም አቡፋኖም ማለት ነው። ይቅርታን ጠይቅም ከፈለጋችሁ ግደሉት። ጀግናም ራሱ እየወደቀ ጀግና እየወደቀ ያለው ለሀገሩ በሚያውቀው ነገርና ባመነበት ነገር አገር ላይ እንጂ አረብ አገር ላይ አይደለም። ገባችሁ? ልጁን በእናታችሁ ልጁን እንቀበል አብረን ተቀበሉ አላልኩም። እንቀበልና አሁን ባመጣነው ሲስተም ከዛም በኋላ ዮኒ ከፈለክ ልጁን አምጣውና አካውንት ሰጣው አስገባውና የፈለከውን ነገር በል። ህግና ትላንትናም ብያለሁ፣ በህግና በእርጅና ያለው ነገር አያሳዝንም። ገባ? በህግና በእርጅና የምታጣቸው ነገሮች አይቆጭህም። ህግ ይዳኝን ሙባረክ እዚህ ነገር ውስጥ ካለ ነገ ደግሞ እንደዚህ አይነት ነገር እንዳያደርግ መታረም አለበት፣ መታሰር አለበት። ግን መታሰር የሚችለው በምንድን ነው? በመረጃ ማለት ነው። እኔ አትክሰሱኝ አላልኩም። አሁንም ዮኒ ተረዳኝ። ግን ህይወት ማዳኑ አይቀድምም?